በ20 ብር ስኬታማ መሆን ይቻላል። ዛሬ የማስተዋወቃቸው ወጣት በ20 ብር ሊስትሮ በመጀመር አሁን ላይ የደረሰበትን የስኬታማ ሰው ጉዞ ነው። በ20 ብር የተጀመረ ህይወት ዛሬ ላይ የት ደርሷል? ትንሽ ሱቅ አለችው፣ የሚሰራው የሽመና ስራም አለ። ይህ ሽመና ቀልድ አይደለም። ቀደምት የነበረውን የኢትዮጵያን ስልጣኔ ባህል አሁን ላይ በወጣት ክንዶቹ በበረቱ እጆቹ እያስቀጠሉ ይገኛል። ከዚህ ወጣት ጋር ትንሽ ቆይታ እናደርጋለን። ኢትዮጵያውያን አብራችን ቆዩ። ፍቅረ ማርያም ተባረክ። አቤት እግዚአብሔር ይመስገን። ደግሞ ምክንያት ለሚያበዙ ወጣቶች ያው የራስ መሳት ይሆናል ብዬ አስባለሁና እስኪ ጅማሮህን እኔ ፍቅረ ማርያም ይትባረክ የት ጀምሮ አሁን ካለበት ደረጃ ላይ ደረሰ? ጫማን በ5 ብር ማጠብ ጀምሬ ነው ከዚህ ደረሱት። ያው እንግዲህ ሲጀምር ምንም አልነበረኝም። ከቤተሰብ 400 ብር ተቀብዬ ቀለም ገዝቼ ቡርሽ ገዝቼ ያው ስራ ጀመሩ። ለብዙዎች ተስፋ ይሆናል፣ ብትሰሙት ያስተምራቸዋል። ታሪኩ የሚናቅ አይደለም። እሺ ዛሬ እኔም ለመስራት እሞክራለሁ። እስኪ ችሏለሁ አልችለውም እንዴት ነው የሚለውን አየዋለሁ። በጣም የሚከብድ ይመስለኛል፣ ግን 4 መርገጫ ነው ያለው ከስር። በጣም ከባድ ነው፣ እንዴት እንደሆነ አላውቅም። ብቻ ጀምረዋለሁ። ታስጀምረኛለህ ፍቅር? አስጀምር። ይሄ ምንድን ፊዚክስ ነው ብለህ ታስባለህ? ያሰራር ፊዚክስን ነው። ፊዚክስን በቲዮሪ ያለውን ያው ወደ ተግባር በመቀየር የሚሰራ ነው ብዬ አምናለሁ። እንግዲህ አባቶቻችን ምን ያህል ጥበብ ቢኖራቸው ምን ያህል የስልጣኔ ማማ ላይ ለአሁን ዛሬ ላይ የሆነ ፊዚክስ አወኩ የማትስ ሊቅ ነኝ ምናምን የሚል ሰው ይህን በፍጹም ሊሰራ አይችልም። ስራ የለም እያሉ ዝም ብለው ቁጭ ብለው ቂጣቸውን ሲያለፉ ሱሪያቸውን ሲጨርሱ ይውላሉ። እና በቃ አንድ ሰው ስራ የመስራት ፍላጎት ካለው በቃ ከምንም ተነስቶ ከፈለገው ቦታ መድረስ እንደሚችል እንዲያውቁልኝ ይፈልጋል። ገርም ሁኔታ ከዚህ ስትደርስ ቻሌንጆች ይኖራሉ። በመሃል የገጠመህ እንዲው በጣም ከባድ የምትለው ቻሌንጅ ነበረ? አሰርቶ የሸተተውን ጫማ አሰርቶ ሂሳብ ሳይከፍል ሰድቦኝና ተፍቶብኝ እስከመሄድ ድረስ ደርሷል። ግን ይህን ሁሉ ችዬ ያው እንግዲህ እዚህ ቦታ ደርሻለሁ። ዋናው መልእክቱ ለምንሰራው ስራ ሁሉ ጽናት ያስፈልጋል ነው። የትኛውም ስራ ፈተና አለው፣ ቻሌንጅ አለው፣ ትዕግስት ይጠይቃል ነው አባቴ። ፍቅረ ማርያም ይትባረክ ከዚህ ከሱቅና ከሽመና ስራ ውጪ ሌላ ህይወት ምን ይመስላል? ፍቅረኛ አለ? ፍቅረ ማርያም የለኝም። ትፈልጋለህ? ስራ አልጠፋም። ስራ ሳይሆን የጠፋው ሰው የመስራት ፍላጎት የለውም እንጂ ስራ አልጠፋም። የምታዩት ከሊስትሮ ተነስቼ ቡቲክ ላይ ደርሻለሁ። እንግዲህ ከዚህ በላይ በቃ ስራ የለም ማለት አንችልም። እኛ ፍላጎት ካለን ብዙ ስራ አለ። ስለዚህ ተመልካቾቼ ስራ ሳይሆን የጠፋው ስራ ፈቱ እና የበዛው በሚለው ተስማምተናል። እኔም እንደዚህ ተመለካክታለኝ። ያው እኔም ጀማሪ ዩቲዩበር ነኝ። ሰብስክራይብ በማድረግ እንድታበረታቱ ይፈልጋለሁ። ወደፊት በጣም ብዙ ጉዳዮችን መስራት ይፈልጋለሁ። ዛሬ ላይ ያው ፋይናንሻሊ በጣም ዜሮ የሚባል ቦታ ቀረጻው ላይ ያስደስታችሁ ይችላል። ካሜራ የለኝማ። ድምጽ ላይ ያስደስታችሁ ይችላል። ማይክ የለኝማ። ስለዚህ ዝም ብላችሁ ሰብስክራይብ ተመልካቾቼ። አሁን እኔ ገብቻለሁ። እስኪ ይችላል አልችልም የሚለው ሞክሬ ለማየት ነው የገባሁት። አብራችሁ ቆዩ በእናታችሁ። ገብቻለሁ። እንዴት እንደምሰራ ግን ጨንቆኛል። በጣም ከባድ ነው በእውነት። የድሮ አባቶቻችን ነው ያደነቁት። ይህን ሳይ እንዴት እንደሆነ አላውቅም ብቻ
የተከበራችሁ ተመልካቾቼ ይህን ጉዳይ እንደ ቀልድ እንድታዩብኝ አልፈልግም። ጀማሪ ዩቲዩበር ብሆንም እንኳን አክብራችሁ ሰብስክራይብ ካደረጋችሁኝ ነው ትልቅ ደረጃ ላይ የምደርሰው። ስለዚህ ይህ ቪዲዮ የሚደርሳችሁ ሰዎች በሙሉ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ትልቅ ህልም አለኝ፣ በጣም ትልቅ ህልም አለኝ። ግን ህልሜን የሆነ ጊዜ ትሰሙታላችሁ ማለት ነው። ይህ የዩቲዩብ ቻናል ሲያድግ ነፍስ ሲኖረው ሲያንሰራራ ያኔ ትሰሙታላችሁ። ዛሬ ከጓደኛዬ ቤት ተገኝቼ ያደረኩት ቆይታ ይህን ይመስል ነበረ። ያው የሰራሁት ቪዲዮ በእርግጥ ከሩራል ላይፍ ትንሽ ወጣ ቢልም እንኳን ያው ካለን ካልቸር ካለን ባህል አንጻር ነው የተሰራው። ቀደምቷን ኢትዮጵያን ነው እንግዲህ ለማሳየት የሞከርኩት።